ወተት፣ እርጎ ወይንስ አይብ? ለስኳር ታካሚዎች የቱ የተሻለ ነው? ወተት ጥሩ የፕሮቲን፣ የካልሲየም እና የቫይታሚን ቢ12 ምንጭ ነው። እንዲሁም መጠነኛ ግላይሴሚክ ኢንዴክስ ካላቸው ምግቦች ውስጥ አንዱ ነው። ነገር ግን ከአይብና እርጎ አንጻር በሚይዘው ላክቶስ በተባለ ተፈጥሯዊ ስኳር ምክንያት የደም የስኳር መጠንን የመጨመር አቅም አለው። በሌላ በኩል እርጎ የሚገኘው ከወተት ሲሆን የሚዘጋጀው ፈርመንቴሽን በተባለ ሂደት ውስጥ አልፎ ነው። በዚህ ሂደት ውስጥ በውስጡ የሚገኘው ተፈጥሯዊ ስኳር ወይም ላክቶስ ወደ ላክቲክ አሲድ ስለሚቀየር ከወተት አንጻር አነስተኛ ግላይሴሚክ ኢንዴክስ ይኖረዋል። ሌላው በዚህ ሂደት ውስጥ የሚይዘው ውሃና ስኳር ስለሚቀንስ የተሻለ የፕሮቲን ክምችት ይኖረዋል። ይህም ፕሮቲን የተሻለ የመፈጨት አቅም አለው። ስለዚህ ጥሩ የሆነ የፕሮቲን ምንጭ ነው ማለት ነው። ከዚህም በተጨማሪ የምግብ መፈጨትን ያዘገያል፣ እንዲሁም ጥጋብ ቶሎ እንዲሰማን ያደርጋል። ይህም ብዙ እንዳንመገብ በማድረግ ክብደትን እንዲሁም የስኳር መጠንን ለመቆጣጠር ይረዳል። ሌላው ለፈርሜንቴሽን የሚጠቅሙ ጥሩ የምንላቸውን ባክቴሪያዎች ስለያዘ እንደ ፕሮባዮቲክስ ይጠቅማል። ይህም የአንጀት ጤናን ይጠብቃል፣ ኢንፍላሜሽንን በመቀነስ ለስኳር በሽታ ተጋላጭነትን ይቀንሳል፣ እንዲሁም ፋት አብዞርቤሽን ወይም ቅባት ከአንጀት ወደ ሰውነታችን መግባትን ይቀንሳል ማለት ነው። ነገር ግን ስኳር ወይም ማጣፈጫ የተጨመረበት እርጎ እንዲሁም ፉል ፋት ዮገርት ከፍተኛ የሆነ ካርቦሃይድሬት እና ቅባት ስላለው መርጠን በጥንቃቄ እንድንጠቀም ይመከራል። ስለዚህ የቅባት መጠኑ አነስተኛ የሆነ እርጎ ከወተት አንጻር ለአይነት አንድም ለአይነት ሁለትም ከሚመከሩ ምግቦች ውስጥ አንዱ ነው። ሶስተኛው የወተት ተዋጽኦ አይብ ነው። አይብ በሚዘጋጅበት ወቅት ሙቀት ስለሚያገኘው እና ቅቤው ስለሚወጣለት የተሻለ የተከማቸ ፕሮቲን፣ አነስተኛ ካርቦሃይድሬት እና ግላይሴሚክ ኢንዴክስ እንዲሁም ዝቅተኛ የሆነ ፋት ወይም ቅባት ይኖረዋል። አይብም ልክ እንደ እርጎ የምግብ መፈጨትን በማዘግየት እና የጥጋብ ስሜት እንዲሰማን በማድረግ ክብደትንና የደም የስኳር መጠንን ይቆጣጠራል። ስለዚህ ከወተትና ከእርጎ አንጻር አይብ አነስተኛ ግላይሴሚክ ኢንዴክስ እንዲሁም ከፍተኛ ፕሮቲን ስለያዘ ለአይነት 1 እና ለአይነት 2 የስኳር ታካሚዎች ተመራጭ ነው። እንዲሁም አነስተኛ የሆነ ቅባት ስለያዘ ኮሌስትሮል ላለባቸው የስኳር ታካሚዎችም ይመከራል። ለስኳር፣ ለግፊት፣ ለኮሌስትሮል፣ ለጉበት ላይ ስብ ክምችት፣ ክብደት ለመቀነስም ሆነ ክብደት ለመጨመር እንዲሁም ሌሎች ተላላፊ ላልሆኑ በሽታዎች መፍትሄ ከፈለጉ ወይም ስጋት ካለቦ ወደ ሎዛ የስነ ምግብ ሕክምና ማዕከል ጎራ ይበሉ። ኑ በምግብ እናክሞ።